አንድ እቺ ቪዲዮ አይተናት እንመለስ። ለአዳማ ልጆች ብቻ ነው እድል የተሰጣ። ለአዳማ ልጆች ብቻ መሆን የለበትም። በሻሸመኔ ከተማ ቤስት ቻሌንጅ አስማት አለ። ለምን ዳው ቦስና አስማትን አናጋጥማቸው? ሁለቱም ቤስት ቻሌንጀር ስለሆኑ ማለት ነው። ስለዚህ እኔ አስማት በሻሸመኔ ከተማ በሙሉ አዘጋጃለሁ። እናንተም ዳውን አዘጋጁት። ይገጣሙ ትሉት አንድ ቁጥር ይቅር ምትሉት ሁለት ቁጥር መጀመሪያ እኔ እናንተ ፋይት እናርግና አንተ እኔን ካሸነፍከኝ ያው ቀጥታ ወደ አንበሳው ትሄዳለህ ማለት ነው። እና አሁን በዚህ ሰዓት እኔ መልስ ልመልስልህ። እኔ አሁን ቢያንስ የ2 አመት ምናምን ልምድ አለኝ በቦክሱ ምናምን ማለት ነው። እና ፋይት እናርግ። ሌላው በተጨማሪ ደግሞ አፍቲሽ ካጎኑ ካለ ይሄን ፋይት በጣም ለምን ትልቅ ፋይት አናረገው? እስከ 500,000 ብር እስከ 1 ሚሊዮን ብር ሽልማት ያለው ካልሆነ ባዶ ፋይት ማንንም የሚያደርገው ነገር ስላልሆነ እስከ 1 ሚሊዮን ብር ወይ እስከ 500,000 ብር ፋይት ወይ አሲዘንም ሊሆን ይችላል ወይ ራስን ችለ ያው ሰፖርት የምታደርገን ከሆነ እንደ ሌሎቹ ብቻ ወሬ እንደማጡን ከሆነ ማለት ነው። ሌሎቹ አሉ 1 ሚሊዮን ብር እና ፋይት አለ ለክ ተዘጋጅቶ ሰውየው ሲመጣ ፖስት የሚሉት እንደዛ ሳይሆን በወሬ ሳይሆን በተግባር የምታደርገው ከሆነ እኔ ሬዲ ነኝ። ቃኑን ብቻ ነው መቁረጥ ነው መያዝ ካንተ የሚጠበቀው። እኔም ብሎም ደግሞ ሌሎቹ ያው ሚሉክ ነገር ስላለ ሰማችሁ አብዲን ብለን የፈለከውን ብር እናስይዛለን እንተማመንበታለን። እና ይሄን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለአስማትና ለማን ኒውትሪሽን ለሚባለው ልጅ አድርሱለት። መልሰን ያው ኮሜንት ላይ አሳውቀን ቀጥታ ወደ ፋይት